የሆነ ሚዲያ ላይ የሆነ ነገር አይተህ ራስን መመርመር የምትችልና ማከም የምትችል ከሆነ ለምንድነው ሳይካትሪስቶች የስነ አእምሮ ባለሙያዎች 6 ዓመት ጀነራል ፕራክቲሽነር ለመሆን አጥንተው 4 ዓመት ሳይካትሪስት ለመሆን የሚያጠኑት? ለምንድነው ይሄን ያህል 11 ዓመት 12 ዓመት የሚደግሙት ካልክ ምክንያቱም በጣም የሰው ልጅ አእምሮ ከምናስበው በላይ ውስብስብ ስለሆነ ነው። ለምሳሌ አእምሮ ጤና ላይ 220 በላይ የአእምሮ በሽታዎች አሉ። የዲፕሬሽን ሲምፕተም እና የኤዲኤችዲ ሲምፕተም እንዴት ነው የምትለየው ሲባል ኤዲኤችዲ ቀድሞ መምጣቱና ዲፕሬሽን የትኛው ነው ቀድሞ የመጣው? ሱስ ሳብስታንስ አቢዩዝ ነው ቀድሞ የመጣው? ድብርት ነው የመጣው? ከዛ ውጭ ያሉ የተለያዩ ዲስኦርደሮችን አንዛይቲ ላይ ስትመጣ በጣም ብዙ ዲስኦርደሮች አሉ። አንዛይቲ ውስጥ እንዴት ነው የምትለያቸው ሲባል ዲፈረንሻል ዲያግኖሲስ ይባላል። አንዱን ከሌላ የምትለይበት ይሄ ምልክት የዲፕሬሽን ነው ያልኩት ከዚህ ለየውበት ምክንያት ይሄኛው እያልክ ማስረዳት አለ። ስለዚህ በጣም ሰዎች ጥንቃቄ ማድረግ ያለባቸው አእምሮ ጤና ላይ የመጀመሪያ ጥንቃቄ ማድረግ ያለባቸው ራሳቸውን መመርመር የለባቸው። ዲፕሬሽን አለብኝ ኤዲኤችዲ አለብኝ